በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሰላም በላይ ሰላምን፣ ከፍቅር በላይ ፍቅርን፣ ከደስታ በላይ ደስታን፣ ከድልም በላይ ድልን ከምድራዊ ሰው ሳይሆን ከልዑል እግዚአብሔር ዘንድ በቸርነቱ በፍቃዱ ሁሉን ይስጠን እያልን ይህ ዮም ሚዲያ ነው። እንኳን ለ129ኛው የአድዋ ድል በዓል አደረሳችሁ እያልን ቅድስት ቤተክርስቲያንና አድዋ ምን አገናኛቸው በሚል ርዕስ ከመምህራችን ከመምህር ሰለሞን ጋር ጥቂት ልንወያይ ወደድን። የዛሬው እንግዳችን መምህር ሰለሞን ዮሐንስ ይባላል። በስብከተ ወንጌል መምህርነት በደብረ ሲና ቅዱስ እግዚአብሔር አብ ቤተክርስቲያን ከ1990 እስከ 2003 ዓ.ም አገልግለዋል። እንዲሁም በገዳመ ኢየሱስ ከ2003 እስከ 2004 ዓ.ም አገልግለዋል። በመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን ከ2004 እስከ 2017 በማገልገል ላይ ይገኛሉ። እኚህ ብርቱ መምህር ለየት የሚያደርጋቸው አንድ ነገር አለ። ለመጽሐፍ ካላቸው ከፍተኛ ፍቅር የተነሳ በራሳቸው ተነሳሽነትና አሰባሳቢነት ከ8000 መጽሐፍት በላይ አሰባስበው ለአንባቢያን እገዛ የሚያደርጉ የመጽሐፍ ወዳጅ ናቸው። በዚህም ጥረታቸው 7 መጽሐፍትን ለአንባቢያንና ለቅድስት ቤተክርስቲያን አበርክተዋል። መምህር እንኳን ደህና መጡ። እንኳን ደህና ቆያችሁ። መምህር 8000 መጽሐፍ ለማሰባሰብ ምን አነሳሳ? እንዴት ጀመርከው? በቅድሚያ እንኳን ለ129ኛው ነፃነት ላገኘንበት አባቶቻችን ዋጋ ከፍለው ኢትዮጵያ ላቆሙበት ለአድዋ ድል መታሰቢያ በዓል ሁላችሁንም እንኳን አደረሳችሁ አደረሰ እንላለሁኝ። አሁን የቀረበልኝ ጥያቄ እርግጥ በዚህ በአጭር ደቂቃ ይመለስ ባይሆንም ግን በፊት ጀምሮ መጽሐፍቶችን በማንበብ ብቻ ሳይሆን የግሌ ለማድረግ በማደርገው ጥረት በርካታ መጽሐፍቶችን እግዚአብሔር ይመስገን ለመሰብሰብ ሞክሬያለሁ። በዚህም እንደ አንድ አገልግሎት አየዋለሁ፣ ለቤተክርስቲያን እንደ አገልግሎት አየዋለሁ። በርካታ ወዳጆች በዚህ በሰበሰብኳቸው መጽሐፍቶች ይጠቀማሉ፣ እኔም እጠቀምበታለሁ። ይኸው ለበርካታ ዓመታት ከወደ ምሕረት ሳልወርድ እያገለገልኩ እገኛለሁ። መጽሐፍቶችን ያለ መጽሐፍ መኖር በጣም ይከብዳል። እውቀት ናቸው፣ ጸጋ ናቸው፣ በረከት ናቸው። መጽሐፍቶች ብቻ ለቤተክርስቲያንና ለእግዚአብሔር ሰውን ቦታ ያሰጣሉ። አንድ ሰው መጽሐፍትን ሲያነብ ነው ቤተክርስቲያኒቷን የሚያውቀው። አሁን ልንነጋገር ያሰብነውን ታሪክ ሊረዳ የሚችለው በመጽሐፍቶች ነው። ይህንን በሌላ መርሃ ግብር ላይ በሰፊው እንገናኛለን ብዬ ተስፋ አደርግበታለሁ። እንዲሁ በአጭሩ መጽሐፍ ለመሰብሰብ ያነሳሳ የማንበብ ፍላጎቴ ነው። መልካም። እንግዲህ ከእነዚህ መጽሐፍቶች እርሱ ያበረከቷቸው መጽሐፍቶችም አሉ። ቅድም እንደገለጽኩት 7 መጽሐፍትን አበርክተዋል። እንደው ርዕሶችን ቢገልጹልን መጽሐፍቶቹ። እንግዲህ መጀመሪያ የጻፍኳት መጽሐፍ ከወንድሜ ከመምህር በለጠ መርዕድ አሁን ለንደን ነው የሚገኘው፣ ድል ለነሳው የምትል በ7 አብያተ ክርስቲያናት ላይ የተሰራች መጽሐፍት ናት። 94 ዓመተ ምህረት አካባቢ 1994 ይመስለኛል በዛ የታተመች ናት። ቀጥላ ደግሞ ቅዱሳት መካናት በኢየሩሳሌም የምትል፣ ቀጥሎ ደግሞ 2000 መግቢያ ላይ የፓትርያርክነቱ መንበር እንዴት ተገኘ የሚል፣ እንደገና 2000 ዓመተ ምህረት ላይ ደግሞ በአብዛኛው የምትታወቅ ይመስለኛል። በእርግጥ በደካማ አይምሮ የተሰራች ብትሆንም እስካሁን መወዳት መጽሐፍ የኢትዮጵያ ቤተክርስቲያን ወርቃማ ዘመናት የምትል ከንግሥተ ሳባ እስከ ቀዳማዊ ኃይለ ሥላሴ የኢትዮጵያ ቤተክርስቲያን ያደረገችውን ያገኘቻቸውን በረከቶች የምትገልጽ ናት። ከዛ በኋላ የዴር ሱልጣን ገዳም የማን ነው የምትል አነስተኛ ከግብፅ ጋር የሚያከራክረንን የዴር ሱልጣን ገዳም ታሪክ የምትገልጽ ናት። ሌላው በተጨማሪ ሞትን ይሽረው ዘንድ ሞተ የምትል በዕለተ ዓርብ የሰሙን ታሪክ የያዘች መጽሐፍ ናት። እንዲሁም በተጨማሪ አሁን ለመጨረሻ ጊዜ ያሳተምኩት በይዘቱም በታሪክነቱም ሰፋና ተለቅ አድርጌ ያሳተምኩት የፓትርያርክነቱ መንበር እንዴት ተገኘ፣ እግረ መንገድ ከታሪክ ማስታወሻ ጋር የሚል መጽሐፍቶች ናቸው። በእውነት መምህር ቀላል አይደለም። ገዘፍ በሰል ያሉ መጽሐፍቶች ናቸው። እስቲ ወደ ዋናው ርዕሳችን ንግባና ያው የአድዋ ድል በዓልን ለማክበር በዝግጅት ላይ ያለ ነው። የአድዋ ድል በዓልና ቅድስት ቤተክርስቲያን ምን ያገናኛቸዋል? በዚህ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈተና ከታሪክ አንጻር እንዴት ይታያል? በጣም ጥሩ ነው።
የኢትዮጵያ ቤተክርስቲያን በዚህ ምድር ላይ ከተመሰረተችበት ጊዜ 2016 ዓ.ም ጀምሮ ያው ህይወቷ መስቀል ላይ ነው ያለው። በዚህ ዓመታት ውስጥ በርካታ ችግሮችን አስተናግዳለች። አሁን ልንነጋገር ያሰብነው የአድዋ ድልም አንዱ ከቤተክርስቲያን ጋር የሚያያዝም ችግር ነው። ለምሳሌ የኋላውን ታሪክ እንኳን ብንመለከት በዮዲት የ40 ዓመታት ወረራ ወቅት ገና በማበብ ላይ የነበረችው ቤተክርስቲያን ችግር ገጥሟታል ለ40 ዓመታት ያክል። ቀጥሎ ደግሞ የእስልምና በመካከለኛው ምስራቅ መስፋፋት እስከ አፍሪካ ቀንድ መድረስ ኢትዮጵያውያኖች አባቶች እንደልባቸው ወደ ኢየሩሳሌም የሚያደርጉበት ጉዞ ቀርቶ ሌላ ኢየሩሳሌም ኢትዮጵያ ውስጥ ለመስራት በቅዱስ ላሊበላ አማካኝነት እስከተነሳበት ጊዜ ጀምሮ የአነስተኛ ዘመናት የጨለማ ዘመናትን አሳልፋለች። እንደው ከዛ ደግሞ ሻገር ብንል ትልቁ ጉዳት የደረሰባት ሁላችንም እንደምናውቀው በ15ቱ ዓመት የግራኝ መሐመድ ወረራ ነው። በርካታ ቤተክርስቲያናት ተቃጥለዋል። ብዙ ንብረቶች ወድመዋል። ብዙ ሊቃውንቶቻችን ሞተዋል። ከጫፍ እስከ ጫፍ ማለት ይቻላል ብዙ ገዳሞቻችን የምንመካባቸው ገዳሞቻችን በእሳት ጋይተዋል። እነዚህ የ15ቱ ዓመት ጦርነት ከዛም ከጦርነቱ በኋላ ትቷቸው ያሉ ጠባሳዎች በቤተክርስቲያናችን ላይ ተንጸባርቀዋል። እንደሱን እልፍ ብንል ደግሞ የሚስዮኖች ዘመቻ በኢትዮጵያ ውስጥ ደግሞ ተቀነባብሮ በአፄ ሱስንዮስ ዘመነ መንግስት ደግሞ በደንቀጽና በፍሪሞና አካባቢ ላይ በርካታ ክርስቲያኖች የካቶሊክን እምነት ተቀበሉ በሚል ከ8,000 ያላነሱ ሰማዕታት ሞተዋል ወይም ተገድለዋል። ቤተክርስቲያናችን ከዚህ በኋላ ደግሞ በነ አፄ ገላውዲዮስ ዘመነ መንግስት ደግሞ ይህን ሊረዱ የመጡ የግራኝና አህመድ ወረራ ሊረዱ የመጡ ፖርቱጋሎች የአፄ ልብነ ድንግልን መሞት ተገን አድርገው በዙፋኑ ላይ የነገሱትን አፄ ገላውዲዮስን በማስጨነቅ አባቶቹ ጦርነቱን ድል ካደረጉ ከኢትዮጵያ ድንበር ላይ ቆርሶ ለመስጠትና የኢትዮጵያን ቤተክርስቲያን እምነት በካቶሊክ እምነት እንዲቀየር ቃል ገብተውልኝ ነበር የሚል ጥያቄ በሚስዮኖች አማካኝነት ቀርቦ አፄ ገላውዲዮስ ይህንን አክሽፈዋል። ቀጥሎ እንደው እልፍ ብንል በጎንደር ዘመነ መንግስት ደግሞ የማህዲስቶች ወረራ በጎንደር ያሉ አብያተ ክርስቲያናትን እስከ ማውደም ካህናትን እስከ መግደል ደርሰዋል። እንደገና ደግሞ እልፍ ብንል በ19ኛው መቶ ክፍለ ዘመን መግቢያ ላይ አሁንም የተከናወነው የአድዋ ጦርነት በቀጥታ የሚሆን በተዘዋዋሪ ሁለተኛው የጣሊያን ጦርነት ከኢትዮጵያ ቤተክርስቲያን ጋር ቀጥታ ግንኙነት ያለው የድንበር ግጭት አይደለም። እንደምናውቀው የጣሊያን የኢትዮጵያ ግጭት የድንበር ግጭት አይደለም፣ በቀጥታም የሃይማኖትም ተጽዕኖ ያረፈበት ይህንን የመሳሰሉ ችግሮችን አሳልፋለች እስከ አድዋ ጦርነት መግቢያ ድረስ ማለት ነው። ቅድምም ሲገልጹ እንደነበረው ሚስዮን የቅኝ ግዛት የነበሩ ሰዎች ወደዚህ ልኩ ነበር ሚስዮኖቹን እና ለምን ነበር የሚልኳቸው? እንግዲህ ወደ አድዋ ጦርነት ከመግባታችን በፊት እስካሁን በኢትዮጵያ ውስጥ የተደረጉ ሃይማኖታዊ ግጭቶች የተቀነባበሩት የቅኝ ግዛትን የሚያስፋፉት አውሮፓውያን መሳሪያ እጅ የሚያደርጓቸው ሚስዮናውያንን ነው። ቀድሞ ሚስዮናውያንን ይልካሉ። ሚስዮናውያንን ደግሞ የሚጠብቁ ቆንስል ብለው ደግሞ እነሱን ይልካሉ። ከዛ በኋላ ነው ሀገርን የሚወሩት ወይም ቀኝ ግዛት የሚይዙት። የሚስዮኖች ተጽዕኖ በኢትዮጵያ ቤተክርስቲያን ላይ በብዙ መልኩ ታይቷል፣ ተንጸባርቋል። ብዙ ደም እስከ ማፍሰስም አድርሰዋል። እንደው የጎረቤት ሀገር እንኳ ኬንያ መሪ የነበሩት ጆሞ ኬንያታ የተናገሩትን አባባል የበለጠ ግልጽ ያደርግልናል። ምንድን ነው ያሉት? ሚስዮናውያን ወይም ፈረንጆች ወደ ሀገራችን ሲገቡ ወንጌል በእጃቸው ነበረ፣ መሬት ደግሞ በእጃችን ነበረ። ትንሽ ቆይቶ ግን መሬት በእጃቸው ሆነ፣ ወንጌል ደግሞ በእጃችን ሆነ እስከ ማለት ደርሰዋል። ይሄ ማለት ሚስዮናውያን በቀጥታ ወደ ኢትዮጵያ ወደ አፍሪካ ማለት ይቻላል ወደ ጥቁር አፍሪካ የሚመጡት ወደ ጥቁሮች ሀገር ብለው ወደ ሰየሙት ወይም ዝቅተኛ ህብረተሰብ ነው ብለው ወደ ሰየሙት በእነሱ አመለካከት የሚመጡት መጀመሪያ ቅድሚያ የሚልኳቸው ቀኝ አድርገው የሚልኳቸው ሚስዮናውያንን ነው። ሌላም ይህም ብቻ አይደለም የተናገሩት። ፈረንጆች አጎንብሳችሁ ጸልዩ አሉን። አጎንብሰን መጸለይ ስንጀምር መሬታችንን ግን እነሱ ወሰዱ። ያው የመሬት ወረራ የሚያካሂዱት ሀገርን ቀኝ የሚይዙት በቅድሚያ የሚልኳቸው ሚስዮናውያን ነው። ኢጣሊያ ኢትዮጵያን ለመውረርም ምናልባት ወደፊት እናነሳ ይሆናል ቀጥታ የላከቻቸው ካርታ ሰርተው ያስረከቡ፣ የሀገሪቱ መውጫ መግቢያ ያሳዩ፣ ከተላኩበት የወንጌል መልእክት ይልቅ ለፖለቲካው ያደሉ
እነ ጁሰፔ ሳፒቶ የሚባሉ እና አባ ማሳያ የሚባሉ ሰዎች በሚስዮኑ ደረጃ እነሱን ከላከች በኋላ ነው ቀጥሎ አገሪቱን የወረረችው። ስለዚህ የኛ ቤተክርስቲያን በዓለም ላይ በነገራችን ላይ የዓለም የጥቁር ሕዝብ የታሪክ እምብርት የተቋጠረው በኢትዮጵያ ነው ይባላል። ወደ 1 ቢሊዮን የሚጠጋ የዓለም ጥቁር ሕዝብ አለ። የእነሱ የታሪክ እምብርት ደግሞ የተቋጠረው በኢትዮጵያ ነው። ለዛውም በዚህ በኢትዮጵያ ቤተክርስቲያን ነው። የኢትዮጵያ ቤተክርስቲያን የቀኝ ግዛትና ዓላማ የምታራምድ ቤተክርስቲያን ስላይደለች እንደውም እንጠቁሞ ይሆናል ወደፊት ከአድዋ ድል በኋላ እኮ አንቺን እንመስል ዘንድ እንደ አንቺ እንሆን ዘንድ መምህራን ላኩልን የሚሉ ብዙ አፍሪካውያን ሀገሮች እየጠየቁት የአድዋ ጦርነት ካነሳው ተጽዕኖ የተነሳ ነበረ። ስለዚህ ሚስዮናውያን ለቀኝ ገዢዎች የበለጠ ትልቅ እጅ ሆኖ ያገለግሉ የነበሩ ናቸው። አውሮፓውያንን በቀጥታ ጦር ሳይሆን የሚልኩት እነዚህ በወንጌል ሰበብ አገርን ቀኝ የሚይዙ ሚስዮናውያን ነበሩ። እዚህ ላይ አሁን ወደ አፄ ዮሐንስ ዘመነ መንግስት ትንሽ ጋብ ብሎ ነበር የነዚህ የሚስዮናውያን ዘመቻ። ለምሳሌ ከአፄ ፋሲል ሸኝተዋቸዋል። አፄ ገላውዲዮስም አባቶች ያስደግከውኝ ድንበርና የተዋህዶን እምነት በምንም ታሪክ አልቀይርም ብሎ ለፖርቹጋሎች ግልጽ መልእክት ነግረዋል። የተቀሩ ሚስዮናውያን ግን በአፄ ዮሐንስ ዘመነ መንግስት ንጉሠ ነገሥቱ ሰብስበው ያደረጓቸውን ነገር ብናነሳ ጥሩ ይመስለኛል። ምንድን ያሏቸው ሰብስበው ለምንድን ነው ወደ ኢትዮጵያ የመጣችሁት ብለዋቸዋል። ሚስዮኖችም ሲመልሱ በኢትዮጵያ ውስጥ ላሉ ይሁዲዎችና ሙስሊሞች ወንጌል ለመስበክ ነው አሉ። ንጉሱ በዚህ ጉዳይ በመገረም እንዴ የይሁዲን ሀገር ኢየሩሳሌምን፣ የእስላሞችን ሀገር ደግሞ ሳውዲ አረቢያን፣ ሊቢያን፣ ግብፅን፣ ሱዳንን፣ ቱኒዚያን ትታችሁ እንዴት ወንጌል ኢትዮጵያ ውስጥ ለመስበክ ትመጣላችሁ? ያ ማለት ሚስዮናውያን በትክክለኛ መንገድ ወንጌል ለማዳረስ ከሆነ ለእነዚህ ህዝቦች መቅደም ያለበት ኢትዮጵያ ውስጥ ላሉ ሳይሆን እነዛ ነበሩ። የነሱ መንገድ ለማሳለፍ ስለነበር በሎኔ የምፈልገው ቴክኖሎጂ ነው፣ ብረት ቀጥቃጭ፣ ስጋጃ ሰሪ፣ አገሬ ገድላት ይህንን ነው፣ በቂ የወንጌል መምህራን አሉን ብለው እስከ ምጽዋ ድረስ ሸኝተዋቸዋል። እንደውም የኢትዮጵያን አፈር በታሪክ እንደምታውቁት ይዘው ወደ እንዲያወጡ እግራቸውን ራሱ ትቢያቸውን አራግፈው ወይም የኢትዮጵያን አፈር አጥበው በመርከብ ሸኝተዋቸዋል። ይሄ በኢትዮጵያ ታሪክ ላይ የሚታወቅ ነው። እንደውም አፄ ዮሐንስ ያሉት ምንድን ነው? በአይነ ህሊናዬ እንደ ዳዊት እያገላበጥኩ የምደግማትን ኢትዮጵያን ሲነኩብኝ ደሜ ይፈላል ብለዋል። ምን ያህል ሀገራቸውን ይወዱ እንደነበር እና ለተዋህዶ እምነት ምን ያህል ጠበቃ እንደነበራቸው። የሚስዮኖች ዘመቻ በዚህ የተነሳ ጋብ ብሎ ወደ 19ኛው መቶ ክፍለ ዘመን ያው የጣሊያን ወረራን ተገን አድርገው ሚስዮናውያን ወደ ሀገራችን ብቅ ብለዋል። ስለዚህ የሚስዮናች አጭሩ እንቅስቃሴ ይህን ይመስላል። መልካም መምህር፣ እንግዲህ እንደነገሩን ሚስዮናውያን ኢትዮጵያን ለጦርነቱ በእንደዚህ አይነት መልኩ ካዘጋጇት፣ ከሰለሏት፣ ከመረመሯት በኋላ ወደ ታላቁ የአድዋ ጦርነት ለመግባት የውጫሌ ውል ስምምነት ምን ነበረ ይዘቱ? እንግዲህ ሁላችን እንደምናውቀው ለጦርነቱ መነሻ የሆነው ውጫሌ ላይ የተፈረመው የኢትዮጵያና የኢጣሊያ ግንኙነት ምን መምሰል እንዳለበት ከሚገልጹት ውስጥ አንቀጽ 17 ላይ ያለው ኃይለ ቃል ነው። በዚሁ አጋጣሚ ግን የመጀመሪያው የአዲስ አበባ ዩኒቨርሲቲ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የታሪክ ክፍል ድርሳን ታሪክ ቁጥር 1 ይላል። ሰበን ሩድሰን የተባለው ሰው ይሄ ውጫሌ 17 የሚለውን ኦሪጂናል ዶክመንት ነው እና በዝርዝር ነው ያሰፈረው። እዚህ ላይ እንደው ከሌሎች በታይፕ ከተጻፉት ይልቅ ራሱ ስካን የተደረገው ተመልካቾች እንደምታዩት የውጫሌ ውል የሚባለው ይሄ ነው። በጣሊያንኛ እና በአማርኛ የተዘጋጀ ነው። እንግዲህ አንቀጽ 17 ላይ ያለው ዝም ብለን ብናየው የኢትዮጵያ ንጉሠ ነገሥት ከአውሮፓዊ ነገሥታት ለሚፈልጉት ጉዳይ ሁሉ በኢጣሊያ መንግስት አጋዥነት መላላክ ይቻላቸዋል። የአማርኛው አንቀጽ ነበረ። በኢጣሊያኛ ደግሞ የተተረጎመው በጣሊያን አጋዥነት ሳይሆን ያለ ጣሊያን አጋዥነት በስተቀር ኢትዮጵያ ከሌሎች ሀገሮች ጋራ ቀጥታ ግንኙነት ማድረግ አይገባትም የሚል ነው። ይህንን በማስፈራቸው በወቅቱ ለትምህርት የሄዱ አፈወርቅ ገብረ ኢየሱስ ጣሊያንኛ ያውቁ ስለነበረ በዛ ዘመን ለጉብኝት የሄዱት ራስ መኮንን
ወይም የቀዳማዊ ኃይለ ሥላሴ ወላጅ አባት በጉብኝነት ላይ ያሉ በጋዜጦች ላይ የሰፈረውን ይህንን ሀሳብ ለራስ መኮንን እንዳሳዩ ታሪክ ያሳያል። ራስ መኮንን በቀጥታ ወደ ኢትዮጵያ በመምጣት ደግሞ ለአፄ ምኒልክ ነገሯቸው። በቀጥታ ቃሉ ቀኝ ግዛትን የሚያመለክት አድርገው ኢትዮጵያ በጣሊያን ስር መሆኗን የሚገልጽ አንቀጽ ነው በጣሊያንኛ የሰፈረው። የአማርኛው ግን አሁን እንዳነበብነው ልትላላክ ይቻላቸዋል በአጋዥነት ደረጃ ነው እንጂ የሚለው ያለ ጣሊያን በስተቀር የሚል ስለሌለው በቀጥታ ዳግማዊ አፄ ምኒልክ ውሉን በማፍረስ ጣሊያን በዚህ ውል መፍረስ በመናደድ ኢትዮጵያን ለመውረድ ተዘጋጅቷል። ይሄ ነው የውጫሌ ውል የሚባለው በአጭሩ ማለት ነው። 17ኛው አንቀጽ ነው ለጦርነት መነሻ ምክንያት የሆነው። የውሉን ግን ለማድረግ ያነሳሳቸው ምንድን ነው? በጣሊያንና በኢትዮጵያ መካከል መጀመሪያ ያው እንደምናውቀው ጣሊያን ያለችው አውሮፓ ነው፣ ኢትዮጵያ ያለችው አፍሪካ ነው። በጀርመን ላይ በተካሄደው በርሊን ላይ በተካሄደው ታላላቅ ሀገሮች የሚባሉት አፍሪካ እንዴት መያዝ እንዳለባቸው ወይም በቀኝ ግዛት እንዴት መያዝ እንዳለባቸው ስምምነት አድርገው ነበር። በዚህ የተነሳ እንግሊዝ የራሷን፣ ፈረንሳይ የራሷን፣ ኢጣሊያንም ያው የደረሳት ምስራቅ አፍሪካ ነው። ስለዚህ ምስራቅ አፍሪካን ገና ወረራ እንኳ ሳያካሄዱ ጀርመን ላይ አፍሪካን ተቀራምተዋታል። ወይም እንደ ቅርጫ ስጋ ይህ ከዚህ እስከዚህ የኔ ነው፣ ከዚህ እስከዚህ የኔ ነው የሚለው ጣሊያን ምስራቅ አፍሪካን የደረሳት። ስለዚህ ምስራቅ አፍሪካን ለመጠቅለል መነሻ ያደረገችው ደግሞ ባለታሪክ የሆነችውን ኢትዮጵያን ነው። ኢትዮጵያን ነው ባለታሪክ የሆነችው ኢትዮጵያን። የውጫሌ ውል ባጭሩ ይሄ ነው እንዲነሳሳ ያደረጋቸው። የውጭ ዲፕሎማሲ ግንኙነት ምን መምሰል አለበት የሚለውን ለማርቀቅ ነገሮች ሁሉ ዲፕሎማሲ ነገሮች ሁሉ ህጋዊ በሆነ መልኩ ለማርቀቅ ያደረጉት ነው። ግን የኢጣሊያኖች ተንኮል 17ኛውን አንቀጽ በእንዲህ አይነት ሁኔታ እግዚአብሔር ባወቀ ግን ለሀገራችን ይህንን ትርጉም የጠቆሙ ሰዎች በእርግጥም የአድዋ ጦርነት መነሻ እንዲሆን ምክንያት ሆኖታል። የኦርቶዶክስ ቤተክርስቲያን አስተዋጽኦ ምን ነበረ በጦርነቱ ጊዜ? እንግዲህ ዋናው መሰለኝ የአድዋ ድል። እዚህ ላይ ቤተክርስቲያናችን የኢትዮጵያ የደረሰባትን ችግር በጠቅላላው ገፈት ቀማሽ ናት። የኢትዮጵያ ኃይል የሚመነጨው ከዚች ቤተክርስቲያን ነው፣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። በህብረተሰቡ ማህበራዊ ህይወት ውስጥ አለች። ፊደል ቀርጻ አበርክታለች። ሀገርን እንደ ሀገር አቁማለች። ከሀስከተ ይሄ ነው ፊደሌ ብላ መልካ ፊደልን ለኢትዮጵያ ህዝብ አስተዋውቃለች። ዳር ድንበርን አስከብራለች። ብዙ ጀግኖችን አፍርታለች። ይህንን በሌላ መልኩ የሚመለከተው ወደ ኢትዮጵያ ቤተክርስቲያን የአድዋ ጦርነት አዘገጃጀት ከመሄዳችን በፊት የኢትዮጵያ ቤተክርስቲያን በኢትዮጵያ ውስጥ ያልሰራችበት መስሪያ ቤት የለም ማለት ይቻላል። ለምሳሌ የሚኒስትሮች መስሪያ ቤት የተቋቋመው በ1900 ዓ.ም ነው፣ በይፋ ማለት ነው። ከዛ በፊት የኢትዮጵያ የሚኒስትሮች መስሪያ ቤት በቤተክርስቲያን ውስጥ ነው ማለት ይቻላል። ለምሳሌ ትምህርት ሚኒስቴር የሚለው ስም ከመሰየሙ በፊት የኢትዮጵያን ትምህርት ታራምድ የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። አይደለ? ገዳሞቿ፣ ታላላቅ ገዳሞቿ እና ሐይቅ እስጢፋኖስ፣ ደብረ ሊባኖስ፣ አክሱም ጽዮን፣ ንዳጋ እስጢፋኖስ ወዘተ ታላላቅ የሀገራችን ገዳማት የኢትዮጵያ ትምህርት ሚኒስትሮች ናቸው። ሆኖ በማገልገል ላይ ነው ያሉት። ጤና ጥበቃ ሚኒስቴር ሆና ሰርታለች። የኢትዮጵያ ቤተክርስቲያን ህዝቡ በበሽታ ሲጠቃ ጠበሏን በመስጠት ትፈውስ ነበር። የጤና ጥበቃ ሚኒስቴር ስራ ነው። እነዚህ መስሪያ ቤቶች ከመቋቋሟቸው በፊት ያደረገችውን አስተዋጽኦ ነው። ወደ አድዋ ጦርነት ከመሄዳችን በፊት ፍትህ ሚኒስቴር ሆና ሰርታለች። ፍትህ እንዲሰፍን ደጀ ሰላሞቿ፣ ደጀ ሰላም ነው ራሱ የሚባለው አይደለ? በቤተክርስቲያናችን አንዱ ክልል በደጀ ሰላማ እርቅ ትፈጽምበት ነበረ። በአውደ ምሕረቶቿ ሰላምን ትሰብክበት ነበረ። ፍትህን ታሰፍንበት ነበረ። የፍትህ ሚኒስቴር ሆና ሰርታለች። ወደ አድዋ ጦርነት ደግሞ ስንመጣ የመከላከያ ሚኒስቴር ሆና ሰርታለች አይደለ? መከላከያ ሚኒስቴር ስራው ምንድነው? ሀገር መጠበቅ፣ ዳር ድንበር ማስከበር፣ ህዝቡ በወራሪ እንዳይጎዳ መከላከል ነው። ይህንን ከማንም በላይ የሰራችው የኢትዮጵያ ቤተክርስቲያን ናት። ለዚህ ነው ወራሪዎች ቅድሚያ የሚመጡት ቤተክርስቲያኒቷን ለማዳከም ነው፣ ወይም ቤተክርስቲያኒቷን ለመጉዳት ነው። ቤተክርስቲያኒቷ ተተጎዳች የኢትዮጵያ ኃይል ይሽመደመዳል ብለው ያምናሉ። ይህንንም ምናልባት የሁለተኛው የጣሊያን ወረራ
በ1928 ለ5 ዓመታት ያደረገው ወረራ በቀጥታ ቤተክርስቲያኒቷ ላይ የተከመረው ጣሊያን በአድዋ ጦርነት ለሽንፈቴ መነሻ የሆነችው እቺ ቤተክርስቲያን ናት በማለት ነው። እንግዲህ አይቀሬው የአድዋ ጦርነት የውጫሌ ውል ከፈረሰ በኋላ የማይቀረው ጦርነት ሲመጣ መንግስት እንደ መንግስት ንጉሠ ነገሥቱ እጅግ በጣም አዝነው ለጦርነት ተዘጋጅተዋል። ከምንም በላይ ደግሞ ንጉሠ ነገሥቱ ወደ ቅዱስ ጊዮርጊስ ቤተክርስቲያን በመሄድ የነበረውን የሳር ክዳን በጦርነት ድል ካደረኩኝ በአዲስ መልክ አሰራለሁ ብለው ስዕለት ገብተዋል። ለመላው ኢትዮጵያ አዋጅ አውጀዋል። በዚህ ጦርነት ላይ የሚቀርብ ሰው ማርያምን አልቀውም፣ እንደውም በቀጥታ አነጋገራቸው ወስልተህ የቀረህ ነው አይደል ያሉት። አገር አይመለከተኝም፣ አገር ሲወረር፣ ህዝብ ሲገደል፣ አብያተ ክርስቲያናትን ሊያፈርስ፣ ሃይማኖት ሊያስለውጥ የመጣ ሰው ሲመጣ አርፎ በቤቱ የሚቀመጥ ሰው ማርያምን አልቅህም እስከ ማለት ደርሰው ጦርነቱ በእንዲህ አይነት መልኩ የቤተክርስቲያን ዝግጅት ተደርጎበታል። የቤተክርስቲያን ዝግጅት በሁለት መልኩ ነው። ለምሳሌ በታቦት ደረጃ የዘመቱ በደብር ደረጃ የዘመቱ አሉ። እንጦጦ መንበረ ፀሐይ ቅድስተ ማርያም ቤተክርስቲያን ሙሉ ካህናቶቿን ነው ከንዋያተ ቅድሳት ጋር ይዛ የወጣችው። ሁለተኛው ሁላችን እንደምናውቀው ድሉ የተገኘበት ቀን አራዳ ቅዱስ ጊዮርጊስ ቤተክርስቲያን ንዋያተ ቅድሳትን ማስያዝ ብቻ ሳይሆን በአባ አሸኔና በአባ መምሬ አስራት የተባሉ አባቶች ታቦተ ጊዮርጊስን አስይዘዋል። በአክሱም ጽዮን ደግሞ በንቡረ እዱ አስተባባሪነት ታቦተ መድኃኔዓለምና ታቦተ ማርያምን አስይዘው ወደ አድዋ ጦርነት ዘምተዋል። በግለሰቦች ደረጃ ደግሞ ብንመለከት አባቶች ለምሳሌ ሊቀ ጳጳሱ አቡነ ማቴዎስ ለ38 ዓመት ኢትዮጵያ ውስጥ ከመጡ ግብፃውያን 111 ግብፃውያን ጳጳሳት መካከል ረዥም ዓመት የኖሩት እኚህ ብፁዕ አቡነ ማቴዎስ ናቸው። ለ38 ዓመት በኢትዮጵያ ኖረዋል። እሳቸው አንዱም የዘመቻው መሪ ነበሩ። ሁለተኛው እጨጌ ወልደ ጊዮርጊስ ናቸው፣ የደብረ ሊባኖሱ እጨጌ። እንደገና ደግሞ ሶስተኛው የደብረ ሊባኖስ ጸባቴው ራሱ። አራተኛው ደግሞ የእንጦጦ ማርያም አስተዳዳሪ መላከ ፀሐይ አፈወርቅ ወይም ኤስድሮስ የሚባሉ። አምስተኛው የቀራኒዮ መድኃኔዓለም አስተዳዳሪው እንደምናውቀው ከአዲስ አበባ መመስረት ቀደም ብሎ የቀራኒዮ ቤተክርስቲያን ከአዲስ አበባ አድባራት ቀድምና ያለው ደብር ነው። የእሱም አስተዳዳሪ ተገኝተዋል። ከከተማችን ደግሞ ወጣ ብሎ የሆለታ ኪዳነ ምሕረት ቤተክርስቲያን አስተዳዳሪ በአድዋ ጦርነት ላይ ለመሳተፍ አብያተ ክርስቲያናት እንደዚህ ደውላቸውን አነቃንቀው ታቦታትን ይዘው እንደገና ደግሞ እነዚህ የጠቀስናቸው የደብር አስተዳደሮች ደግሞ ህዝቡን በማስተባበር እንደውም የደጃዝማቾች፣ ግራዝማቾች፣ የጦር መሪዎች ያለ ንስሐ አባቶቻቸው ራሱ አልተንቀሳቀሱም። ወቅቱ ጾም መሆኑ ደግሞ አላገዳቸውም። ኃይል ለማግኘት ጉልበት ከሆናቸው ነገር ውስጥ አንዱ ይሄ ነው። ምክንያቱም ለወረራ የተዘጋጀው ሀገር በጦር ዝግጅት፣ በስልጣኔ በያዙት ነፍጥ አማካኝነት ደግሞ ከፍተኛ ደረጃ የደረሱት ኢትዮጵያኖች ከእግዚአብሔር በስተቀር ከሚመኩበት ደግሞ ከአምላከ ቅዱሳን ከቅዱስ ጊዮርጊስ በስተቀር ምንም ትምክህት ያልነበራቸው ምስኪን አባቶቻችን እግዚአብሔርን ብቻ ታምነው ወደዚህ ዘመቻ ተንቀሳቅሰዋል። አብያተ ክርስቲያናት ደውላቸውን አሰምተዋል፣ ሱባኤ ይዘዋል፣ ማህሌት ቆመዋል። በዚህ አጋጣሚ የሀበሻ ጀብዱን ማንበብ ተመልካቾቻችን ይጠበቅብናል። ይህንን በማድረግ ነው ወደ አድዋ ጦርነት የዘመቱ። ስለዚህ ድሉ የእግዚአብሔር እንደነበረ ሁሉም አምነዋል። ስለዚህ የኢትዮጵያ ቤተክርስቲያን ዝግጅቷ ባጭሩ ይህንን ይመስል ነበር። መምህር እዚሁ የአድዋ ጦርነት ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድስት ቤተክርስቲያን ያላት አስተዋጽኦ ገልጸውልናል። ካህናቱ ምንድን ነበረ በዚህ ጦርነት ጊዜ ውስጥ ከፍተኛ ስራቸው? ቅድም እንደገለጹት እንግዲህ የጾም ወቅት ነው። የበለጠ እግዚአብሔር አግዟቸው ረድቷቸው ለዚህ ድል በቅተዋል። የካህናቱ አስተዋጽኦ፣ የቤተክርስቲያን አስተዋጽኦ፣ የቅዱስ ጊዮርጊስ አስተዋጽኦ ምን ነበረ? እንግዲህ እስቲ እዚህ ላይ ተክለ ኢየሱስ ዋቅጅራ የቅዱስ ጊዮርጊስን አስተዋጽኦ በእውነት ከሆነ በሚገባ ገልጸውታል። የኢትዮጵያ ታሪክ በሚለው ላይ እንደ ሰፋ አድርጎ ተመልካቾቻችን በዚህ ባጭር ዝግጅት ላይ የጦሩን ሁኔታ በዝርዝር የምናየው ነገር አይደለም፣ ግን ሶስት ፍንጭ ማግኘት ይቻላል። አንደኛው የጦርነቱን አጠቃላይ የኢትዮጵያውያንንም የቤተክርስቲያንንም ዝግጅት የሚገልጸው በእውነቱ በአይን ያዩ
የዳግማዊ አፄ ምኒልክ ጸሐፊ ትእዛዝ ገብረስላሴ ይባላል። ምንድነው እሱ የሚለው ታሪከ ዘመን ዘዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ ነው የሚለው። ከምዕራፍ 59 እስከ ምዕራፍ 69 ድረስ ይህ መጽሐፍ በነገራችን ላይ ተመልካቾቻችን ይህ መጽሐፍ ከ13ቱ የዓለም ዩኔስኮ ከመዘገባቸው ቅርሶች መካከል የስነ ጽሑፍ ቅርሶች መካከል አንዱ ነው። ዩኔስኮ ከመዘገባቸው መካከል እንግዲህ የዓይን እማኞች የገለጹትን ይህን መጽሐፍ ፈልገው ቢያነቡ የበለጠ ይረዱበታል። ይሄ የኢትዮጵያውያኖች የዓይን እማኝነት ነው። ሁለተኛው ግን የጦርነቱ የድል አድራጊነትና ዝግጅቱ ሁለተኛው አስተዋጽኦ ደግሞ የሚገልጸው ራሱ ጣሊያኖች ናቸው። ለምሳሌ ጄኔራል ባራቶሪዮ የአፍሪካ ትውስታዎች የሚል በ1892 እስከ 1866 ዓ.ም በፈረንሳይኛ ጽፎ የአድዋ በዓል 100ኛ ዓመቱ ሲከበር በአጋጣሚ ይዣታለሁ። ያው እነዚህ መጽሐፍቶች ሰው ቢያነባቸው የበለጠ ግንዛቤ ያገኝበታል። ይሄ መጽሐፍ የአድዋ ድል 100ኛ ዓመት ሲከበር ይወጣ ነው። ስለዚህ የጣሊያኑ አስተዋጽኦ ያደረገው የዓይን እማኞቻችን ስለ አድዋ ጦርነት የሚነግረን አንደኛ የዓይን እማኝ ጸሐፊ ትእዛዝ ገብረስላሴ ነው። ታሪከ ዘመን ዘዳግማዊ ምኒልክ ነው። ጣሊያኖች ራሳቸውስ እንዴት አይተውታል የሚለውን ደግሞ ይሄ ሰውዬ ነው ጀነራል ባራቶሪ የጻፈው የአፍሪካ ትውስታዎች ብሎ መርዕድ ወልደ አረጋይ በፈረንሳይኛ የተጻፈውን ወደ አማርኛ ተርጉመውት የጦርነቱን አጠቃላይ ዝግጅት እንደውም ምን ያህል መሳሪያ ይዘው እንደመጡ፣ ምን ያህል ታንክ ይዘው እንደመጡ፣ ምን ያህል ከባድ መሳሪያዎች መድፎችን ይዘው እንደመጡ፣ ምን ያህል እረኛ ጦር እንደነበራቸው ሁሉ የጦርነት ተሳታፊ ስለነበር በዝርዝር አስቀምጧቸዋል። እነዚህ መመልከታቸው የበለጠ ጥሩ ነው። ስለዚህ በወቅቱ የነበረው ትልቁ አስተዋጽኦ ትምክህት የነበራቸው በቅዱስ ጊዮርጊስ ዕለት በመሳላቸው ነው ብለናል ቅድም። ተክለ ኢየሱስ ዋቅጅራ እንዲገልጹታል። ይሄንን የጦርነቱ ዕለት ቅዱስ ጊዮርጊስ በገሃድ ተራዳ፣ የጣሊያንን ጦር በሰይፍ ሲቀጣው ዋለ። ይኸው ነገር ሁለት እንዳይባል ጣሊያኖች መስክረውለታል። ለዚህም ምክንያት በአምባ ላይ ፈረስ የጫነ ፈረሰኞችን ያስከተለ ሰይፍ አመታቱ እንደ ሚካኤል ነው። ፈረስ አነሳሱ እንደ አውሎ ነፋስ የሆነ የንጉሥን ልጅ የመሰለ መኮንን ነው ሲፈጀን ውሎ። አሁን ከሚፈክረው ሁሉ እሱን የመሰለ አጣን ይላል። ግልጽ መሰለኝ መልእክቱ። እንግዲህ ጦርነቱ እንኳን ካበቃ በኋላ የቅዱስ ጊዮርጊስ ፈረስ ላይ የነበረውን ፈረስ እንደገና የፈረሱን ፍጥነት የያዘውን ሰይፍ ደግሞ ቅዱስ ሚካኤል የያዘውን ሰይፍ እስኪመስል ድረስ ታይቶን ነበር። ከድሉ በኋላ ግን ይህ ሁሉ ድል አድርጌ ይፎክር የነበረው ሰው መካከል ላይ ይህንን ወጣት አጣ ነው፣ የመኮንን ልጅ የመሰለ ወጣት አጣ ነው ብሎ አሁን ይሄ የኢትዮጵያኖች ብቻ ምስክርነት ሳይሆን የጣሊያኖች ምስክርነት ነው በጊዮርጊስ ተራዳይነት ላይ የነበረው። ስለዚህ የኢጣሊያ ድል መሆን ወይም የአድዋ ጦርነት መሳካት የቤተክርስቲያን አስተዋጽኦ ትልቁ ነበር የምንለው ታቦቷን ይዛ በመዝመት የመከላከያን ስራ የሰራች ግዙፍ ብሔራዊት ታላቋ ቤተክርስቲያናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ናት። እንግዲህ በዛ ውስጥ የተቆመ ማህሌት፣ የተቀደሰው ቅዳሴ፣ በዕለቱ በ23 ደግሞ ይሄ ድል መገኘቱ፣ በዛ ላይ ደግሞ የነበረው የቅዱስ ጊዮርጊስ ተራዳይነት ያን ግዙፍ የአውሮፓ ጦርን ምስኪን ኢትዮጵያውያን በባዶ እግራቸው የሄዱ ኢትዮጵያውያን በእጃቸው ከእግዚአብሔር በስተቀር ምንም ያላዙ ኢትዮጵያውያን ድል አድርገዋል። እዚህ ላይ እንግዲህ ታስታውሱ ከሆነ እንጦጦ ማርያም ሙዚየም የተቀመጠው አፄ ምኒልክ ሰይፍ ላይ የተጻፈው አለ አይደለ? ይሄ ሁሉ ነገር ያግባባናል። የምኒልክ ተስፋው ማን ነው? እግዚአብሔር ነው ይላል። ይህ ትልቅ ምልክት ነው አይደለ? አይደለም በዛ ዘመን በዚህ ዘመን የኢትዮጵያም ተስፋ እግዚአብሔር ነው። ስለዚህ ተስፋ ያደረጉት የቅዱስ ጊዮርጊስ አምላክ በቀጥታ ጦርነቱን እንዲያሸንፉ ድል እንዲያደርጉ አድርጓቸዋል። የቤተክርስቲያኒቱ ዝግጅት ይህን ይመስል ነበር። በአድዋ ጦርነት ላይ የኢትዮጵያ መሸነፍ በነገራችን ላይ የቤተክርስቲያናችንን መሸነፍ ነው። የቤተክርስቲያናችን መሸነፍ በተቃራኒው መንገድ የኢትዮጵያ መሸነፍ ነው። የኢትዮጵያ ቤተክርስቲያን በኢትዮጵያ ማህበረሰብ ውስጥ ያለች ቤተክርስቲያን ናት። ኢትዮጵያንና ቤተክርስቲያንን ነጥሎ ማየት አይቻልም። ቤተክርስቲያንና ኢትዮጵያንም እንደዚሁ ነጥሎ ማየት አይቻልም። በቃ በእያንዳንዱ ህብረተሰብ ውስጥ ማህበረሰብ ውስጥ ነው። ዛሬ ቀና ብለን እንድንሄድ ያደረጉት እነዚህ ቤተክርስቲያንን ተስፋ አድርገው ወደ ዘመቻ የሄዱ
አባቶቻችን ናቸው። ስለዚህ የቤተክርስቲያን አስተዋጽኦ ከዚህ ይነሳል ማለት ነው። በአድዋ ጦርነት ላይ ከዚህ ወደ ሳንወጣ ማለት ነው እና አፄ ምኒልክ ማርያም ደብር እዛው ነው የሚኖሩት። ቤተመንግስታቸውም እዛ ነው፣ ቅርባቸውም እንጦጦ ማርያም ናት እና ግን ለዚህ ድል የመረጡት ቅዱስ ጊዮርጊስ ነው እና ምንድን ነው ምክንያታቸው ወይም ከቅዱስ ጊዮርጊስ ጋር ያላቸው ግንኙነት እንዴት ነበር? ይህ የመጀመሪያው ጥያቄ ነው። ሁለተኛው ደግሞ ወቅቱ ጾም ነው፣ ምህላም ተይዟል ቅድም እንደነገሩ እና በጾም ጦርነት እንዴት ነው አይከብድም ወይ? እንዴት ተቋቋሙት? እንግዲህ ዳግማዊ አፄ ምኒልክ ንጉሠ ነገሥተ ኢትዮጵያ እንጦጦ ቤተመንግስታቸው ቢሆንም እዛ ያሉ አብያተ ክርስቲያናት እንዳሉ ሆነው የቅዱስ ጊዮርጊስን የመሰረቱበት ቅዱስ ጊዮርጊስ ቦታው ላይ ከመመስረቱም በፊት በአፄ ዳዊት ዘመነ መንግስት የጊዮርጊስ ቤተክርስቲያን እንደነበረ ይታመንበት ነበረ ቦታው ላይ ማለት ነው። በነገራችን ላይ ጎጃም የነገሱት ንጉሥ ተክለ ሃይማኖት የመጀመሪያው ብጽዓት ያደረጉት በጦርነቱ ብናሸንፍ እዚህ ያለውን ጊዮርጊስ ቤተክርስቲያን አሰራለሁ ነው። ስለዚህ የኢትዮጵያ ገበዝ ተብሎ ይታመናል ቅዱስ ጊዮርጊስ። በወቅቱ ደግሞ አካባቢው ላይ ከዚህ ቤተክርስቲያን ውጭ የጊዮርጊስን ቤተክርስቲያን ውጭ ሌላ ቤተክርስቲያን አዲስ አበባ ላይ አልነበረም። ስለዚህ የአንድ አስተዋጽኦ አድርጎላቸዋል። የቅዱስ ጊዮርጊስ ቤተክርስቲያን የአሁኑ ዘመን ሳይሆን በአፄ ዳዊት ዘመነ መንግስት፣ ምክንያቱም አዲስ አበባ በአፄ ዳዊት ዘመነ መንግስትም ነው የተመሰረተችው የሚል ታሪክ ስላለ፣ ስለዚህ እዛም ቦታ ላይ አስቀድሞ ጊዮርጊስ ቤተክርስቲያን የነበረ ነው። ብጽዓት የገቡትም ከዚህ የተነሳ ነው። ከዚህ ውጭ ሌላ አማራጭ ቤተክርስቲያናት አልነበራቸውም። የኢትዮጵያ ገበዝ፣ የኢትዮጵያ ጠባቂ ተብሎ የሚታመነው ቅዱስ ጊዮርጊስ ለሱ ቀጥታ ስዕለት መሳል ስላልነበረባቸው ከዛ ነው አታችመንታቸው። ሁለተኛው እንግዲህ ቅዱስ ጳውሎስ ያነሳውን ነገር ብንመለከት የሚሻል ይመስለኛል። ሙሉን ባነበው ይሻላል። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 8 ላይ ስለ ራሱ ይነግረናል። ስለዚህ በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው። ስለዚህ ነገር ከእኔ እንዲለይ 3 ጊዜ ጌታን ለመንኩት፣ እርሱም ጸጋዬ ይበቃል፣ ኃይሌ በድካም ይፈጸማል አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። እንግዲህ የእግዚአብሔር ኃይል ሰው ላይ የሚያድረው ሰው ሲደክም ነው ማለት ነው። እኛን ከሚያደክሙ ነገሮች አንዱ ደግሞ ጾም ነው። ስለዚህ ጾም ረቂቅ የሆነ መንፈሳዊ ጉልበት ያለው ነው። ልመካ እወዳለሁ። ስለዚህ ስለ ክርስቶስ በድካም በመንገላታት በችግርም በስደትም በጭንቀትም ደስ ይለኛል። ስደክም ያን ጊዜ ኃይለኛ ነኝና። አሁን በስጋዊ አስተሳሰብ አይሆንም አይደለ? እነሱ ኃይለኞች ሆነው ነው የመጡት። ኢትዮጵያኖች ደግሞ ደካማ ሆነው ነው የሄዱት አይደለ? ደካማነታቸው ደግሞ የምንለው የመንፈስ ድካም አይደለም፣ የአቅም የማጣት ድካም አይደለም። ራሳቸውን ባዶ አድርገው ትምክህታቸውን በእግዚአብሔር አድርገው ወቅቱ የአብይ ጾም ወቅት ነው። ጾመው ያንን ትልቅ ጉልበት ያገኙት። አሁንም እኮ ብዙ ችግር ልናመልጥ የምንችለው አንደኛው ሰው ሲጾም ነው። ጾም ረቂቅ የሆነ ጉልበት አለው፣ አቅም አለው። ሰው ከእግዚአብሔር ጋር ያገናኛል፣ ድልን ያጎናጽፋል። ስንደክም ኃይለኛ የምንሆነው ከዚህ የተነሳ ነው። ስለዚህ ይሄ ረቂቅ መንፈሳዊ መሳሪያ የኢትዮጵያ አባቶች ከጥንት ጀምሮ ሲገለገሉበት ነበረ። የበለጠ ደግሞ ችግሩ ሲከሰት ደግሞ ተጠቅመውበት ድል አድርገዋል። የድሉ ምንጭ አንዱ ይሄ ነው። መልካም። ጦርነቱ ተጠናቀቀ፣ አድዋም ድል ሆነ። ከዛም በመቀጠል የአውሮፓና የአፍሪካ ግንኙነት ምን ሆነ? አፍሪካስ እንዴት ተነቃቃች? እንግዲህ የአድዋ ጦርነት ዳግማዊ አፄ ምኒልክ ማሸነፋቸው በመላው አውሮፓ ትልቅ ድንጋጤን ፈጥሯል። ምክንያቱም እነሱ በቀኝ ግዛት የያዟቸው ደካማ ሀገሮች ናቸው፣ ደካማ ህዝቦች ናቸው ብለው በማመናቸው የዳግማዊ አፄ ምኒልክ አድዋ ላይ ትልቁን የአውሮፓ ሀገር በስልጣኔ ሰማይ ደረሰ የሚባለውን ሀገር በማሸነፋቸው ብዙዎች በቀኝ ግዛት የያዛቸውን ሀገሮች እስከ መልቀቅ የደረሱበት፣ በቀኝ ግዛት የተያዙ ሰዎች ደግሞ መነቃቃት ያገኙበት፣ እኛም ለካ እንዲህ ማድረግ እንችላለን፣ ከነጮች አገዛዝ ነፃ መውጣት እንችላለን ብለው ትምክህት ያገኙበት፣ እንደገና ደግሞ ለዚህ ደግሞ ትልቅ አስተዋጽኦ ያደረገችውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መናፈቃቸው፣ መውደዳቸው። እናንተን እንመስል ለምሳሌ ካሪቢያን ደሴቶች አካባቢ ብዙ ሄክታር መሬቶች ለኢትዮጵያ ቤተክርስቲያን ተሰጥተዋል። ብዙዎች ጥቁር አፍሪካውያን እናንተን እንመስል ዘንድ እናንተን እንሆን ዘንድ ኑና አጥምቁን እስከ ማለት ለኢትዮጵያ ቤተክርስቲያን
ምን አድርገዋል? ግብዣ ጠይቀዋል። ይህ በብዙ ታሪክ ላይ ማየት እንችላለን። እንደው ከሰዓቱ ከጊዜው አንጻር ብለን ነው እንጂ ከዚህ የተነሳ የኢትዮጵያ ቤተክርስቲያን ወደ ጥቁሩ ዓለም የገባችበት ነው። ወደ ካሪቢያን ደሴቶች አሁን የኢትዮጵያ ቤተክርስቲያን ሄደችው የአድዋን ጦርነት ተከትላ ነው። ስለዚህ የኢትዮጵያ ቤተክርስቲያን እንዲህ እንድትወደድ ያደረጋት ትልቁ ነገር ደግሞ የቀኝ ግዛት ዓላማን የምታራምድ ቤተክርስቲያን አይደለችም። ፍትህን የራሷን ማታስነካ የሰውን ማትነካ ስለሆነች በቀጥታ ከድሉ በኋላ በጠላትነት እንኳ ወድቀው የተያዙ ኢጣሊያኖችን አውሮፓዊ ወይም የታላቋ ቤተክርስቲያን ብለው የሚያምኗት የካቶሊክ ቤተክርስቲያን መሪ የጻፈው ደግሞ አሳዛኝ ደብዳቤ ማየት እንችላለን። አሁን እሱም ለምሳሌ ሙሉን ብናነበው የሚሻል ይመስለኛል። ቀንጨብ አድርገን ከምንመለከተው እንግዲህ ከድሉ በኋላ በአውሮፓ ላይ ካስደነገጣቸው ነገሮች አንዱ ምንድን ነው? የሮማ ካቶሊክ ቤተክርስቲያን የላኩት ለዳግማዊ አፄ ምኒልክ የላኩት መልእክት ነው። ለኃያሉ የኢትዮጵያ ንጉሠ ነገሥት ዳግማዊ ምኒልክ ሰላም ደርሶ ይሁን። ክርስቲያናዊ በሆነው ልቦናዊ አመዛዝነው የደግነት ስራ እንዲሰሩ እማጸኖታለሁ። ጦርነቱ በርካታ የኢጣሊያ ምርኮኞችን አሳልፎ ሰጥቶታል። የእነዚህ ኢጣሊያውያን መማረክ በብዙ ሺህ የሚቆጠሩትን እናቶቻቸውንና ሚስቶቻቸውን ልብ ከማሳዘኑ ሌላ የቱንም ያህል የግርማዊነቱን ዝናና ክብር የሚያስፋፋ አይሆንም። ከጌታችን ከኢየሱስ ክርስቶስ በተቀበልነው አደራ ልጆቻችን በእኩል ፍቅር እንወዳቸዋለን እና እነዚህ ምርኮኞች በአፋጣኝ በነፃ እንዲለቋቸው በቅድስት ሥላሴና በድንግል ማርያም ስም እማጸኖታለሁ። እንግዲህ ጦርነቱ ሲደግፉ የነበሩ ናቸው። እነዚህ አንድ ደካማ ሀገር ናት፣ መወረር አለባት፣ የጣሊያን ቀኝ ግዛት መያዝ አለባት ብለው ያምኑ የነበሩ የሃይማኖት መሪዎች ነበሩ። ከጦርነቱ በኋላ ግን የእግዚአብሔር ታሪክ ደግሞ ቀየርና ድሉን ለዳግማዊ አፄ ምኒልክና ለኢትዮጵያ ስለሰጠ በእጃቸው ያሉ ምርኮኞችን እነዚህ የታላቋ የሮማ ካቶሊክ ቤተክርስቲያን በመማፀን ደረጃ ለዳግማዊ ምኒልክ የላኳቸው ነው። ግርማዊ ንጉሠ ነገሥት ሆይ ምንድን ነው የሚሉት? በነፃ እንዲለቋቸው በቅድስት ሥላሴና በድንግል ማርያም ስም እማጸኖታለሁ። ግርማዊ ንጉሠ ነገሥት ሆይ ለዚህ ተማጽኖ እንደ ክፉ ሰው አሻፈረኝ ያሉ እንደሆነ በመንግስታት ፊት የተገለጠ አይሁን። ለምስክርነትም ይህን የተከበረ ደብዳቤን በማህደሩ ያስቀምጡት። ከዚህ ውጭ ሌሎች ሰዎች ሊያመሰግኖ ድምፃቸውን ያነሳሉ፣ እኛም የመጀመሪያዎቹ የምንሆን ይሆናል። ይህን የተማጽኖ ቃል ይፈጸም ዘንድ በተስፋ እየተጠባበቁ በልዑል እግዚአብሔር በንጉሠ ነገሥቱና በቤተሰቡ ላይ በረከቱን እንዲያወርድ እጸልያለሁ። የቫቲካኑ ፖፕ ሊዮ 13ኛ ይላል። አሁን እንግዲህ ከጦርነቱ በኋላ ድጋፍ ታደርግ የነበረችው አንኳ በሮም ካቶሊክ ቤተክርስቲያን ትልቅ መደናገጥ ፈጥሯል። ምናልባት እኚህ ፖፕ ይህን ደብዳቤ እንዲልኩ የገፋፏቸው የጣሊያን መንግስታት ናቸው። ምክንያቱም ሮም አደባባይ ላይ ብዙ ሴቶች እያለቀሱ ነው። ባሎቻቸው በምርኮ ተይዘዋል፣ ግማሾቹ ሞተዋል። ግን ያሸነፋሉ ተብሎ ነው የተላኩት አይደለ እንዴ? ህፃናቶቻቸው እያለቀሱ ነው። ይሄ ራሱ ትልቅ ልዩነትን ያመጣ ጦርነት ነበረ። ትልቅ ልዩነትን እንግዲህ አንዲት ደካማ ሀገር ስትወረር ከዚህ በኋላ በምርኮ ደግሞ ኢትዮጵያ ውስጥ እነዚህ ሰዎች ቢቆዩ ይህን ደብዳቤ ከተቀበሉና መልእክተኞቹ ከተቀበሉ በኋላ ያው በነፃ አሰናብተዋቸዋል። ይሄ አንዲት በእነሱ በደካማ አይን የታየች ሀገር ከድሉ በኋላ ግን በአውሮፓና በአፍሪካ መካከል ትልቅ ገደል ነው የፈጠረችው ማለት ይቻላል። ለዚህ ደግሞ ትልቁን ጉልበት ያደረገችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለነበረች በእነሱና በእኛ መካከል ያው ትልቅ ድልድይ ሆኖ ይኖራል። ስለዚህ ትልቁ አስተዋጽኦ ያደረጉት ይሄ ነው። ከድሉ በኋላ እዚህ ላይ ትኩረት የምናደርገው ቤተክርስቲያን በአድዋ ላይ ያደረገችው አስተዋጽኦ አይደለ። የቀኝ ግዛትን ደግሜ የምናገረው ቅድም ጠቆም ለማድረግ እንደተሞከረው ከድሉ በኋላ የኢትዮጵያ ቤተክርስቲያንን የናፈቋት ለምንድን ነው? እነሱ በቀኝ ግዛት ተማረው ስለነበረ በቀኝ ግዛት ደግሞ እንዲማረሩ ያደረጓቸው መጀመሪያ የጠቀስናቸው ሚስዮኖች ስለነበሩ ሚስዮኖች ወንጌል እንሰብካለን ብለው ገብተው ነው። ከጀርባ ደግሞ አገሮቻቸውን ይዘው መጥተው አፍሪካውያን ለምሳሌ ደቡብ አፍሪካውያን እኮ ያን ያህል ሲሰቃዩ የነበሩት ከሮም ካቶሊክ ተገንጥለው የወጡ የካልቪኒስት ሚስዮናውያን ወንጌል እንሰብካለን ብለው ገብተው ነው እኮ በቀኝ ግዛት ያዟቸው። ደቡብ አፍሪካ የተያዘችው በዚህ ነበረ። እንደውም ብፁዕ አቡነ ጎርጎርዮስ በኢትዮጵያ ቤተክርስቲያን ታሪክ መጽሐፋቸው ላይ በግልጽ ታስቀመጡት ኢትዮጵያ የዛን ጊዜ ይላሉ በሱስንዮስ ዘመነ መንግስት እና በገላውዲዮስ ዘመነ መንግስት የተነሳውን የሚስዮናውያን ችግር ገላውዲዮስ የመሰለ መሪ ኢትዮጵያ ውስጥ ገላውዲዮስ እና ፋሲልን የመሰሉ መሪዎች ኢትዮጵያ ውስጥ ባይነሱ ኖሮ ኢትዮጵያ እንደ ዚምባብዌና እንደ ደቡብ አፍሪካ ሆና ትቀር ነበረ ብለዋል።
ሁለቱ መሪዎች የቀድሞ ነገስታት ያደረጉት አስተዋጽኦ በሚስዮኖች ላይ ነው እርምጃ ወሰዱት። ስለዚህ ዛሬ ነፃ መንግስት፣ ነፃ ሀገር፣ ነፃ ህዝብ፣ ነፃ ቋንቋ፣ በራሳችን ማንነት የምንኮራ ከራሳችን ማንነት ጋር የሚሄድ እንኳን ባህልና እምነት ያለን ሰዎች ነን አይደለ? ማንነት ነው አይደለ? የአድዋ ጦርነት ካመጣልን አንዱ ነገር ምንድነው? ማንነት ነው። ሌላው አፍሪካዊ ደግሞ ማንነቱን አጥቷል። የቋንቋ ማንነቱን አጥቷል። የእምነት ማንነቱን አጥቷል። የሀገሩ ማንነትን አጥቷል። የሰው ማንነቱን አጥቷል። በሰው ደረጃ እንኳን በማይታይበት ደረጃ ማለት ነው። ስለዚህ ይሄን ሁሉ ያደረጉባቸው ምኖች ነበሩ? ሚስዮኖች ነበሩ። ስለዚህ ኢትዮጵያ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የ2000 ዓመት ቤተክርስቲያን ስለሆነች የቀኝ ግዛትን ዓላማ የምታራምድ አይደለችም። እሷን ተንተርሶ ውረር የምትል ቤተክርስቲያን ስላይደለች ከድሉ በኋላ እናንተን እንመስል ዘንድ እናንተን እንሆን ዘንድ አጥምቁን የሚሉ ጥቁር አፍሪካውያን የካሪቢያን ደሴቶች አገሮች በርካታ ቤተክርስቲያኖች እንዲመሰረቱ በእኛ ቤተክርስቲያን፣ ሌላው ቀርቶ በአሜሪካ ላይ እኮ ብዙ አብያተ ክርስቲያናት እንዲመሰረቱ መነሻ የሆነው የአድዋ ጦርነት ነው። ለዚህ ደግሞ ትልቁ አስተዋጽኦ ያደረገችው ብሔራዊቷ ታሪካዊቷ ታላቋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ስለዚህ የማንነትን ጥያቄ ጭምር ነው የፈታችው ማለት ነው። የማንነትን ጥያቄ ጭምር ነው የፈታችው። ከድሉ በኋላ ያለው የአውሮፓና የአፍሪካውያን ልዩነት ይሄ ነው። እንደውም ያው የምታውቁት የአፍሪካ ሀገሮች ባንዲራዎች ራሳቸው ወይ ቢጫ ያለበት ወይ ቀይ ያለበት ወይ አረንጓዴ ያለበት፣ ከሁለቱ ቀለማት ውጪ ባንዲራ የሌለው አፍሪካ ሀገር የለም። ያ ምንድነው? የአድዋ ትዝታ ነው። ስለዚህ ምናልባት በሌሎች እንትሎች ላይ ልንመለከተው እንችላለን። ይሄ ነው ከአውሮፓና ከድሉ በኋላ ያስገኘው ለውጥ። ባንዲራቸውን ቀይረው ነው ማለት መጀመሪያ ሌላ ባንዲራ ነበራቸው፣ የእኛን እንዲመስል ለማድረግ ፈልገው ማለት ከድሉ በኋላ። እንግዲህ እንደሚታወቀው ጣሊያን በድጋሚ መት ወሮናል እና ያኔ በሁለተኛው ወረራ ጊዜ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምን ተጎዳች? ምን ጉዳት ደረሰባት? እንግዲህ የአድዋ ጦርነት በተጠናቀቀ ከ40 ዓመት በኋላ ነው እንግዲህ ዳግመኛ ያንን ለመበቀል ጣሊያን ኢትዮጵያ ለሁለተኛ ጊዜ የወረረችው። የዚህ 5 ዓመቱ ወረራ እንዲሁ በቀላሉ የሚታይ አይደለም። እንዲሁ አንዳንድ ስዕሎች ስትመለከቷቸው፣ አንዳንድ ታሪኮች ስትቷቸው ብዙ ኢትዮጵያውያን የተሰቃዩበት ነው። አሁንም ለዚሁ ገፈት የቀመሰችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ጣሊያን ኢትዮጵያ ውስጥ እንደገባ የመጀመሪያ እርምጃ ያደረገው ምንድን ነው? የግራዚያኒን መገደል ሙከራ በማድረግ የጊዮርጊስ ቤተክርስቲያንን ማፍረስ ማጥፋት ነው። እንደውም እማይላ ፈሩይ የተባሉ ታላቁ ኢትዮጵያዊ ሰዓሊ ናቸው የጊዮርጊስን ቤተክርስቲያን አስጌጠው የሳሉት። ጣሊያን በሁለተኛው ወረራ ጊዜ ያንን አጠፍቶ በጣም ሊለቅ የማይችል ቀለም ነበረ ጊዮርጊስ ቤተክርስቲያን የቀባው፣ የቅድስቱን ግድግዳዎች ማለት ነው። ኋላ ላይ ነው አፄ ኃይለሥላሴ የ25ኛ ዓመት የብር ኢዮቤልዩ በዓላቸውን ሲያከብሩ በቅዱስ ጊዮርጊስ ቤተክርስቲያን ነው ይሄ ስዕል ይሄ ግድግዳ በአዲስ መልክ እንኳ የተቀባው። ስለዚህ ተበቅሏል። የጊዮርጊስን ቤተክርስቲያን በላይ ተበቅሏል። በተባበሩት መንግስታት ስታትስቲክስ እንደተመዘገበው 2000 አብያተ ክርስቲያናትን በሁለተኛው ወረራ ወቅት አጠፍቷል። የኢትዮጵያ ቤተክርስቲያን ከብዙ ጠላቶቿ ተከላክላ ያቆየቻቸውን ከግራኝ የተረፉትን፣ ከዮዲት የተረፉትን፣ ከደርቡሾች የተረፉትን፣ ከሚስዮኖች የተረፉትን ቅርሶቿን ወስዶ ለቫቲካን አስረክቧል። እንደምናውቀው በታሪክ ደግሞ ታላላቅ አባቶቻችንን ጎሬ ላይ የሞቱትን ብፁዕ ወቅዱስ አቡነ ሚካኤልን፣ እንደገና ደግሞ እዛው አራዳ ጊዮርጊስ አውደ ምሕረት ላይ የሞቱትን ብፁዕ ወቅዱስ አቡነ ጴጥሮስን በቀጥታ በመግደል ተበቅሏል። የብቻ አይደለም፣ ለጦርነቱ ለአድዋ ጦርነት አስተዋጽኦ አድርገዋል የተባሉ ታላላቅ ገዳማትን ደብረ ሊባኖስን፣ ማህበረ ሥላሴን፣ እነዚህና ማርቆስን፣ ዝቋላን ከሙሉ አገልጋዮቻቸው ጋር ገሏል። እንደውም ደብረ ሊባኖስ አይታችሁት ከሆነ ከበስተጀርባ ዮርዳኖስ ጸበል አካባቢ ላይ ባለው ዋሻ ላይ የብዙ አባቶቻችን አጽም ማየት ይቻላል። በእውነት ያን ካምቤል የጻፈውን ይሄ የአዲስ አበባ እልቂትን መጽሐፍ አዲስ አበባ ማሳካር የሚለውን እንደገና የግራዚያኒን የመግደል ሙከራ የሚለውን አዲስ አበባ ዩኒቨርሲቲ ያሳተመውን እነሱን ብንመለከት የአባቶቻችን ላይ የደረሰው ዘግናኝ አደጋ ከባድ ነበረ። ስለዚህ በሁለተኛው የኢጣሊያ ወረራ ያው እንደምናውቀው ከ40 ዓመት በኋላ እሱ ደግሞ የበለጠ ተዘጋጅተው ነው የመጡት። የመርዝ ጋዝ ይዘው ነው የመጡት። መሳሪያዎችን አሻሽለዋል። እኛ ያው እዛው ጎራዴ ላይ የጠበቁን ማለት ይቻላል።
ጎራዴ ይዘው ነው ይዘን የጠበቅናቸው። ቢሆንም በ5 ዓመት ወረራው ጊዜ ከማንም በላይ የችግሩ ገፈት ቀማሽ የነበረችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ንብረቶቿን አጣለች። አባቶቿ ተገድለውባታል። ገዳሞቿ ተቃጥለውባታል። ብዙ ኢትዮጵያውያን በግፍ ተገድለውባታል። የምናውቀው የካቲት 12 እንኳ እልቂት ቀላል አይደለም። በአዲስ አበባ ብቻ ከ30 ሺህ አብያተ ክርስቲያናት ከ30 ሺህ በላይ ህዝብ በግፍ በአካፋ በዶማ ተገድለዋል። እንግዲህ ቤተክርስቲያናችን በእንዲህ አይነት ውጣ ውረድ ነው አሁን እዚህ ደረጃ ላይ የደረሰችው። አሁን ይህ ሁሉ ነገር ዘንቦባት ነው የ5 ዓመት እንኳ ወረራ ያከተመው። አሁንም በዚህ ቤተክርስቲያን ታላቅ ጸሎት ነው። ንጉሠ ነገሥቱ ምንም ተሰደው ወደ እንግሊዝ ቢሄዱ ሲሰደዱ ደግሞ ባዶ እጃቸውን አልሄዱም። አሁን ተስፋ የሆናቸው የምኒልክ ተስፋው እግዚአብሔር ነው እንደተባለው የንጉሠ ነገሥቱ ተስፋ እግዚአብሔር ስለነበረ የመድኃኒዓለምን ታቦት ደግሞ ይዘው ወደ እንግሊዝ ሄደው 5 ዓመት ቆይተው እንደገና ደግሞ በድል ተመልሰዋል አይደለ? ስለዚህ የኢትዮጵያ ቤተክርስቲያን በሁለተኛው ወረራ ከማንም በላይ የችግሩን ገፈት የቀመሰችው አሁንም የኢትዮጵያ ቤተክርስቲያን ናት። ጣሊያን 100% ኢትዮጵያን ቤተክርስቲያን ለማጥፋት ያደረገው ጥረት በአድዋ ጦርነት ለሽንፈቴ ምክንያት የሆነችው ቤተክርስቲያን እጅ ናት። ለዛም የቅዱስ ጊዮርጊስ ነው ብሎ በጊዮርጊስ ቤተክርስቲያን ላይ ያደረጋቸውን በርካታ ግፎች በታሪክ ተመዝግቦ ቆይቷል። ስለዚህ በሁለተኛው ወረራም ቅድም እንደገለጽ ነው የችግሩ ገፈት የቀመሰችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። አሁንም በኢትዮጵያ ላይ የሚደርሰው ችግር ገፈት ብትቀምሰው አሁንም ይቺው ብሔራዊት ታሪካዊት ታላቋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ስለዚህ በሁለተኛው ወረራም ይሄ ገጥሟታል ማለት ነው። ምናልባት የአፍሪካ ህብረት ኢትዮጵያ ውስጥ ለመመስረቱ ከዚህ ጋር የአድዋ ድል አስተዋጽኦ አድርጓል ብሎ ያስባል? አዎ የአድዋ ድልም የሁለተኛው ወረራም ጣሊያን እንዲሁ በመልቀቁ ትርጉም ያለው ድርጅት ነው መሆንም ያለበት። ሌላ አፍሪካ ሀገር ላይ ይሄ መቋቋሙ ነፃ ያወጣች ሀገር ናት። የጥቁሮችን ጥያቄ በበቂ ሁኔታ የመለሰች ናት። የነጮችን የተስፋፊነት ወረራ አንገት ያስደፋች ናት። በታላቁ ንጉሠ ነገሥቷ በዳግማዊ አፄ ምኒልክ አማካኝነት የአድዋ ድል መገኘቱ ኋላ ላይ ደግሞ ሁለተኛው ወረራ እንዲሁ ጣሊያን ተሸንፎ መውጣቱ በጫካው በወደቁ አርበኞቻችን አማካኝነት ጣሊያን ተሸንፎ መውጣቱ ኋላ ላይ ለተመሰረተው የአፍሪካ ህብረትም ሆነ ሌሎች ታላላቅ አፍሪካዊ መስሪያ ቤቶች ኢትዮጵያ ውስጥ እንዲቋቋሙ ትርጉም ያለው ስራ የተሰራው የእነዚህ ጦርነት አስተዋጽኦ ነው። አሁን ይሄ ከተማ ትሪፖሊ ላይ ቢቀመጥ፣ ይሄ ድርጅት ትሪፖሊ ላይ ቢቀመጥ፣ ካይሮ ላይ ቢቀመጥ ምንድን ነው? እነሱም እኮ 3-4 ያው ግብጽ ትወራለች፣ እነ ሊቢያም ተወረዋል እኮ በጣሊያኖች ቀኝ ግዛት ተይዘዋል። ምዕራብ አፍሪካ ብሄድ በፈረንሳዮች ያልተያዘ የቀኝ ግዛት ሀገር የለም። አሁን እዛ ቦታ ላይ ኢትዮጵያ ግን አልተያዘችም አይደለ? ትርጉም ያለው መስሪያ ቤት እዚህ መቋቋሙ የአድዋ ጦርነት፣ ሁለተኛው የኢጣሊያ ጦርነት በድል መወጣታችን ይሄ ነው ታሪክ ያስቀመጠልን። የኢጣሊያን ወረራ ድረስ ያለውን ነገር በስፋት በጥልቀት አይተናል። ከዚህ ትውልድ ምን ይጠበቃል? ቤተክርስቲያንን ላበረከቱ፣ ሃይማኖታችንን ላስጠብቁ፣ ሀገራችንን ለጠበቁ ለጥንት አባታውያን ከዚህ ትውልድ ምን እንጠብቃለን? ይህ ትውልድስ ምንድን ነው አበርክቶ ለዚች ሀገር ማበርከት ያለበት? በተጨማሪም ያልዳሰስናቸው ያላየናቸው ነገሮች ካሉ መምህር ጨምረው እንዲገልጹልን። እሺ፣ እንግዲህ ከሁለቱም የኢትዮጵያ ወረራዎች የምንማረው አንደኛ ያው ነፃነት በጣም አስፈላጊ ነገር ነው። ምንድን ነው የሚባለው? ነፃነቱን የማያውቅ ሰው ገና አልተወለደም ይባላል። አለመወለድ አለመኖር ማለት ነው አይደለ? ያልተወለደ ሰው ይኖራል? አይኖርም። ነፃነት የሌለውም ሰው ነፃነቱን የማያውቅ ሰው ገና አልተወለደም ነው፣ አልኖረም ማለት ነው። ትልቁ ነገር ያስረከቡን ይህንን ነው። በእውነት ከሆነ ከዛሬ ትውልድ የምንማረው እንደው እንደ ትልቅ ትምህርት እንኳ ብንወስደው በራስ መተማመንን አይደለ? በራስ መተማመንን አባቶቻችን አሳይተውናል። ማሸነፍ እንደሚችሉ በእግዚአብሔር መታመንን አባቶቻችን አሳይተውናል። አንድ አባት የሀገሩን ታሪክ የቤተክርስቲያኑን ታሪክ ሳያስጠና ሳያስረዳ ርስቱን ብቻ የሚያወርስ አባት በታሪክ ፊት ተጠያቂ ነው። እኛ አለን የምንላቸው ነገሮች በጣም ብዙ ናቸው፣ በርካታ እጆቻችን ላይ ያሉት። ምንም የሌላቸው ደግሞ ዓለማት አሉ። ስለዚህ አንደኛ ያገኘነው ነፃነት ቀላል ነገር አይደለም። ነፃነት እንደ ወደ መንፈሳዊው ዓለም እንኳ ብንወስድ የአእምሮ ነፃነት ያለው ሰው በጣም ሰላማዊ ጸሎት ያደርጋል።
ከእግዚአብሔር ጋር ያለው ህብረት በጣም ጠንካራ ይሆናል። ቤተክርስቲያኑ ይወዳል፣ በነፃነት ይመላለሳል። ነፃነት ያለው አይምሮ ማለት ነው። እንግዲህ አገርን የሚያክል እንኖርበት ዘንድ የተሰጠንን አገር በነፃነት ያስረከቡን በባዶ ነገር ላይ ሆነው ነው። በባዶ ነገር ላይ ሆነው ለምሳሌ በባዶ ጫማ አልነበራቸውም አይደለ? የረባ ልብስ አልነበራቸውም። የረባ ያው እነሱ ታጥቀው እንደመጡት ዘመናዊ መሳሪያ አልነበራቸውም። የነበራቸው ግን ምንድነው? በራስ መተማመን። ያ የራስ መተማመን ደግሞ ያመጣላቸው ምንድነው? እምነት ነው። ስለዚህ ከእነሱ የምንማረው እግዚአብሔር ማመን ምን እንደሆነ አስረክቦናል። አንድ ሰው ችግር ሲደርስበት አማራጭ የሚወስደው ጉልበቱን ሳይሆን እግዚአብሔርን ነው። ለዚህ ነው ቤተክርስቲያን ለኢትዮጵያ ዘወትር ድንበሮቿን ለሚጠብቁ ሰዎች ትጸልያለች አይደለ የምንለው። በራስ መተማመንን ነው የሰጡን። ስለዚህ በራስ መተማመን ደግሞ ስንል የአድዋ ድል ነፃነት አጎናጽፎናል። አሁን ግን ነፃነት የሌለው ወጣት ነው የሆነው። በባህሉ ማይኮራ እንደውም እነሱ በገዙን ብሎ አሁን ሞልቶ የሚናገር ሰው አለ አይደለ? ከዚህ አይደለም እኮ የአድዋ ድል ይዞልን ሰርተንበት ተጠቅመንበት የበለጠ ቢሆን ኖሮ ኢትዮጵያ ከዚህ የበለጠ ደግሞ እንድታስብ ያደርጋታል። ሀገሪቷ ከወደቀች በኋላ ነው ቀዳማዊ ኃይለ ሥላሴ እንኳ ያነሷት አይደለ? ብዙ የተማሩ ሰዎች እኮ በ5 ዓመት የጦርነት ወቅት እዚህ ላይ ያላነሳናቸው ለምንድን ነው? ከጊዜው አንጻር ነው። ወደ ሞቃዲሾ እስር ቤት ሄደዋል። ወደ አኒዛራ የሚባል የሮም እስር ቤት ሄደዋል። በጣም ያፈረቻቸው የ19ኛው መቶ ክፍለ ዘመን ዘመናዊ ሊቃውንት እኮ ሀገሪቷ አሉ የምትሏቸው አጣለች። ከሁለተኛው ጦርነት በኋላ እኮ እንደ አዲስ የተነሳሳች ሀገር ናት። በትምህርት መስፋፋት ነገስታቶቹ አስተዋጽኦ አድርገዋል። በሆስፒታሎች መገንባት አስተዋጽኦ አድርገዋል። አሁን ግን ወደኋላ ነው የተመለስ ነው ማለት ይቻላል። ስለዚህ የአድዋ ጦርነት ይዞልን ይመጣ ከነበረው አንዱ ምንድነው? ስልጣኔ ነበረ አይደለ? የቀድሞ ኢትዮጵያውያኖች ስራ የፈታ ህዝብ አልነበራትም ኢትዮጵያ አይደለ? የላሊበላን አብያተ ክርስቲያናት አየ፣ የአክሱም ኪነ ጥበብ ያየ፣ የጣና ገዳማት ውስጥ ያሉ ብራናዎችን ያየ፣ የአብያተ ክርስቲያናቱን ህንፃ ያየ ሰው የቀድሞ ኢትዮጵያዊ ስራ የፈታ ኢትዮጵያዊ አልነበረም። ደግሞ ይሄ ድል ተጨምሮበት ደግሞ እንድናስብ ያደርገን ነበር አይደለ? ትንሽ ሀገሮች ነው ተብለን ነበር የተወረርነው። ትንሽ የሆነው ለምንድን ነው? ለካ እንዲማይል ነገር አለ ተብሎ ዘመናዊ ስልጣኔ እናፈራበት ነበር። ስለዚህ የአድዋ ጦርነት ነፃነታችንን መልሷል። አሁን በነፃነት የምንኖርበት ነፃነት ምን እንደሆነ እንዲገባን ትልቅ አስተዋጽኦ አድርጓል። ወጣቱ እምነቱን መጠበቅ እንዳለበት፣ ሃይማኖቱን ማፍቀር እንዳለበት፣ ከስነ ምግባር ጋር ቤተክርስቲያኑን መውደድ እንዳለበት፣ ቤተክርስቲያኑን በበዓላት ቀን ብቻ መምጣትን ብቻ ሳይሆን እቺ ቤተክርስቲያን በምን አይነት ሁኔታ ነው ተሻግራ እኔ የደረሰችው? አሁንስ ከእኔ ምን ትጠብቃለች እቺ ቤተክርስቲያን? ብዙ ሰማዕታትን አሳልፋ የኖረች ቤተክርስቲያን ናት። ብዙዎች ተከላክለው ያቆዩት ቤተክርስቲያን ናት። እኔስ በዚህ ዘመን ምንድን ነው ማድረገው የሚለውን ነገርም የአድዋ ድል እንድናነሳ ያደርገናል። ስለዚህ ነፃነት የሌለው ሰው አሁንም እንዳልተወለደ የሚቆጠር ነው እና በአድዋ ድል በሁለተኛው የጣሊያን ወረራ ትንሽ ጠቆም የሚያደረግነውም ትልቅ አስተዋጽኦ የሚያደርግለት ወጣቱ ከዛ ተገንዝቦ ራሱን ብሎ ለኢትዮጵያዊነቱ ታማኝ ሆኖ በእውነቱ ነብር ዥንጉርጉርነቱን ኢትዮጵያዊ መልኩን የሚለውን ትርጉም መያዝ ካለበት ከሚያስተምረን ከመጽሐፍ ቅዱስ ቃል ቀጥሎ እንዲህ አይነት ኢትዮጵያ ያገኘቻቸውና ቤተክርስቲያን ያሳካቻቸውን ድሎችን ነው። በቃ ወጣቱ በእንደዚህ ይኮራል ሲባል በቃ ነፃ ቤተክርስቲያን ያለው ሰው ነው። አሁን ትልቁ ትኩረት የምናደርገው እዚህ ላይ ነው አይደለ? በማንም ላይ እጅ ያልጫነች፣ በግፍ እጅ ያልጫነች ቤተክርስቲያን ናት። ቀኝ ግዛትን ያላስፋፋች ቤተክርስቲያን ናት። ራሷን ብቻ ተከላክላ የኖረች ቤተክርስቲያን ናት። የሌሎች ጥቁር ህዝቦችም ደግሞ መመኪያ የሆነች ቤተክርስቲያን ናት። ስለዚህ ይህችን ቤተክርስቲያን እንዴት ነው ደግሞ የምጠብቀው የሚለውን ነገርም የሚያስተምረን ነው። ወደ ቤተክርስቲያን በመጠጋት የቤተክርስቲያን ታሪክ በማጥናት ቤተክርስቲያን እንዴት እንዲህ ደረጃ ላይ እንደደረሰች ከነችግሮቿ ከነሸክሞቿ በመሸከም በችግሯ ጊዜ አብሮ በመሆን በደስታዋም ጊዜ አብሮ በመሆን አባቶቻችን ያሳዩን ትልቅ የጥበብ ጸጋ ደግሞ በስርዓተ ቤተክርስቲያን መኖርን ነው እና እነሱ ያሳኩት ትልቁ ነገር በባዶ ሆዳቸው ሄደው ጠግቦ የመጣውን ሰው ድል አድርገው መመለሳቸው ለእኛ ትልቅ ትምህርት ነው ከመጽሐፍ ቅዱስ ቀጥሎ ይሄ። ስለዚህ ከአድዋ ጦርነት ይህን እንማራለን። በመጨረሻ ምናልባት ቀርቷል ብንገልጸው የሚሉት መልእክት ካለ ሊገልጹልን። እንግዲህ እኔ አጭር ነው ጊዜው፣
በዳግም በሌላ ነገር ወጣቱ ታሪኩ ማንበብ መቻል አለበት። ታሪኩን ማወቅ መቻል አለበት። እኔ ማን ነኝ? ከየት መጣው? ወዴትስ ነው የሚሄደው? እግዚአብሔርን እንዴት ማወቅና ማስደሰት እችላለሁ የሚለውን ጥያቄ የሚመልስለት ታሪክን ማጥናት ሲችል ነው። ስለዚህ ታሪክ የሌላቸው ህዝቦች ነው የተንገላቱት በዓለም ላይ። ታሪክ የሌላቸው ህዝቦች ነው የሚጠፉት። ታሪክ የሌላቸው ህዝቦች ነው ችግር ውስጥ የሚወድቁት። ስለዚህ እኛ ደግሞ በብዙ መንገድ የታሪክ ባለቤቶች ነን። ቢያንስ እኮ ከሌላ ዓለም ያልተዋስ ነው በቀኝ ጊዜዎች ያልተሰጠን በራሳችን ፊደል የምንኖር ሰዎች ነን። ቢያንስ እንኳ ይህንን አክብሮ መያዝ ቤተክርስቲያናችን ልጠፋ ጫፍ በቀረበችበት ሰዓት ላይ አባቶቻችን በጥበብ ደግሞ እንዴት እዚህ ደረጃ ላይ እንዳደረሷት ጥበብን መማር እንዲህ አይነት ነገሮችን ለማወቅ የምንችለው ወጣቱ ሲያነብ ነው። ስለዚህ የማንበብ ፍላጎታችን ከፍተኛ ከሆነ ሀገራችንንም ኦርቶዶክሳዊ ቤተክርስቲያናችንን በቅጡ እንረዳለን። ከስሜት ወጥተን በጥሩ እምነት ላይ እንቆማለን። ስለዚህ የምናምነውን አውቀን ብንረዳውና ብናምነው የበለጠ ቤተክርስቲያናችንን እንወዳታለን። ስለዚህ የቀድሞ ታሪክ ይህን ያስረዳናል። ወጣቱ የዚህ ታሪክ ተሳታፊም ስለሆነ ታሪክ ቢያነብ ደስ ይለኛል ብዬ አምናለሁ። መልካም መምህር፣ እንግዲህ ጊዜያችንንም ሰዓቱትን ሰጥተው ከእኛ ጋር ከጅማሬ እስከ ፍጻሜ ስለቆዩ በእግዚአብሔር ስም እናመሰግናለን። በቀጣይ በሌሎች ርዕሶች እንደምንገናኝ ተስፋ እናደርጋለን። እዚህ መጥተው ይህንን የአድዋ ድል እና የቤተክርስቲያንን ታሪክ በሚገባ ጠጠር በሰለ ባለመልኩ ይህንን ስላስረዱን በእግዚአብሔር ስም ክብር ይስጥልን። ውድ የዮም ሚዲያ ቤተሰቦቻችን ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቦቻችን እንድትሆኑ እንጋብዛለን። እግዚአብሔር ይስጥልን።